ሰላም እንዴት ናችሁ? ዛሬ እንግዲህ ቲክቶክ ላይ የምትጠይቁኝን ጥያቄዎች ዩቲዩብ ላይ ሰፋ አድርጌ ቪዲዮ ሰራለሁ ማለት ነው። በዛም ደግሞ ዩቲዩብ አካውንቴን ለማሳደግ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። የዛሬው ጥያቄ አንድ ፎሎወር ኦር ቪወር አይ ዶንት ኖ ፎሎወር ይሁን አይሁን እሱ የጠየቀውን ጥያቄ ወደዚህ አምጥቼዋለሁ ማለት ነው። እሱም ደግሞ ስለ ኮንስቲፔሽን ወይም ደግሞ ድርቀትን እንዴት ማስወገድ ይቻላል የሚል ጥያቄ ነው የጠየቀኝ። እንግዲህ ስለ ድርቀት መጀመሪያ እናወራለን። አንድን ችግር በደንብ ስንረዳው መፍትሄውን ለማድረግ ፈቃደኞች እንሆናለን፣ አይከብደንም ማለት ነው። መፍትሄውን ለማድረግ ለምን ምን ያህል ከባድ እንደሆነ ያ ችግር ከተረዳን ያንን ችግር ሶልቭ ለማድረግ ለመነሳሳት ይጠቅመናል ማለት ነው። ስለዚህ ይሄ ለመማማር ትምህርቱ ሳይሆን እናንተን ለማነሳሳት ነው ማለት ነው ምነግራችሁ። ኮንስቲፔሽን እንግዲህ የሚፈጠረው ምን ሲሆን ነው የሚለውን እናያለን። ገታችን ምግብ ከገባ ካፋችን እስከታች ዳይጀስት የሚደረግባቸው ኦርጋኖቻችን አሉ የተለያዩ። ያ ምግብ ዳይጀስት ተደርጎ ተፈጭቶ ከዛ ሜታቦላይዝ ተደርጎ ሰውነታችን እንዲጠቀመው አብዞርብ ተደርጎ እንዲሆን የተለያዩ ኦርጋኖች አንድ ላይ ይሰራሉ ማለት ነው። አንድ ብቻ አይደለም። ከአፋችን ከጥርሳችን ይጀምራል። ከዛ በጉሮሯችን አልፎ ጨጓራችን ጋር ደርሶ ጨጓራችን ውስጥ በተለያዩ አሲዶች፣ ኤንዛይሞች ተፈጭቶ ከዛ ግማሹ ጨጓራችን ላይ አብዞርብ ይሆናል። ከዛ ደግሞ አልፎ ግማሹ ትንሹ አንጀት ላይ አብዞርብ ይሆናል፣ ሌላኛው አይነት ምግብ። ከዛ በኋላ ግን ጨጓራና ትንሹ አንጀት ላይ አብዞርብ ከሆነ በኋላ ትልቁ አንጀት ላይ ምግቡ ይደርሳል፣ የተረፈው ማለት ነው። ትልቁ አንጀት ላይ የሚደረገው ምንድነው? ውሃ ነው አብዞርብ የሚደረገው። ስለዚህ ምግብ በደንብ እዛ ጋር ትልቁ አንጀት ላይ ተጨምቆ የቀረው ወደ ውጭ ይወጣል። ስለዚህ ያ ሲጨመቅ ውሃ ከሌለው፣ ውሃ ማትጠጡ ከሆነ ምግቡ ላይ ያለው ፈሳሽ ሰውነታችሁ ከመውሰድ ወደኋላ አይልም። ያለችዋን ውሃ መጠጥ አድርጎ ሰውነታችሁ ይወስድና ደረቅ ይሆናል ማለት ነው የሚቀረው። ከዛ በኋላ በማስወገጃ ጊዜ ባል ሙቭመንት ነው የሚሉት። በዛን ጊዜ በምናስወግድበት ጊዜ ድርቀት ይፈጠራል። ለማስወገድ ትግል ይኖራል። ከዛ ቆስለት፣ ሄሞሮይድ ወይም ደግሞ ይሄ ቬኖቹ አብጠው የመውጣት የተለያዩ ችግሮች፣ የኮለን ችግሮች፣ በሽታዎች እስከ ካንሰር ደረጃ የመድረስ ብዙ ችግር። ሴቶች ላይ ደግሞ ሆርሞናል ኢምባላንስ ኤስትሮጅን መልሶ አብዞርብ በማድረግ የተለያዩ የሆርሞን ኢምባላንስ እንዲፈጠር ያደርጋል። ይሄ ነገር በትንሹ ሶልቭ ማድረጊያ የሚቻለው አንደኛው በጣም ቀላሉ ነገር ምነግራችሁ ውሃ መጠጣት ነው። በቂ ውሃ፣ በደንብ ውሃ የምንጠጣ ከሆነ አብዞርብ ቢያደርግ ቢጨምቀውም ትልቁ አንጀት ላይ ሰውነታችን ቢወስድም የተረፈ ውሃ ይኖራል ማለት ነው። ስለዚህ ትግል አይኖረውም። በቂ ውሃ መጠጣት አንደኛው ነው። ሌላ ደግሞ ሰውነታችን እንዲህ ተዘቅዝቃችሁ በጭንቅላታችሁ ቆማችሁ እግራችሁ ወደ ላይ ቢሆንም ወደ ላይ ሰውነታችሁ ምግቡን ትራንስፖርት ማድረጉን አያቆምም ልላችሁ ነው። ለምን? ናቹራሊ ማስሎቹ ወደ ላይ የመግፋት አቅም አላቸው ማለት ነው። ስለዚህ ያ ሰውነታችሁ በቂ የሆነ የማስወገድ አቅም እንዲኖረው ያንን ቃሉ ጠፋኝ፣ ያንን ለመጨመር ማለት ነው። ለማስረዳት ያህል ማስሎቻችሁ የአንጀት በደንብ እንዲሰሩ ማለት ነው። ያንን የሚያገዝ ነገር ምንድን ነው? ኤክሰርሳይዝ። ስለዚህ ሰውነታችሁ ከበላችሁ በኋላ በጣም ብዙ አለመቀመጥ፣ እንቅስቃሴ ማድረግ፣ ከባድ እንቅስቃሴ ሳይሆን አትሊስት ዋክ ማድረግ፣ ቤት ውስጥ ያሉ ስራዎች መስራት፣ እንቅስቃሴ ብቻ ሰውነታችሁ ማድረግ እነዛ ማስሎች በደንብ እንዲሰሩና ለማስወገድም ደግሞ ቀላል እንዲሆን ያደርጋል ማለት ነው። በዚህ ጊዜ ሄሞሮይድ፣ ኮንስቲፔሽን ምናምን የሚቸገሩ ሰዎች ብዙ ሰዓት የሚቀመጡ፣ መኪና ላይ ረጅም ሰዓት የሚነዱ፣ ይሄ የጭነት መኪና ላይ ረጅም መንገድ የሚሄዱ እንደዚህ አይነት ሰዎች እንደዚህ አይነት ችግር ይገጥማቸዋል። ምክንያቱ ደግሞ እንቅስቃሴ ስለማያደርጉ ነው ማለት ነው። ስለዚህ የዕለት ውላችሁ ላይ እንቅስቃሴ መጨመር ሰውነታችሁ ማስሎቹ
በበቂ ሁኔታ ማስወገድ እንዲችሉ ያግዛል ማለት ነው። የመጀመሪያው ውሃ ብያችኋለሁ። ሁለተኛ ኤክሰርሳይዝ። ሌላ ደግሞ የአመጋገብ ዘይቤ ነው። በምንመገባቸው ምግቦች ውስጥ ሞር ፋይበር እንዲኖረው ማድረግ። ውሃም ብቻ ሳይሆን ፋይበር ደግሞ አብሮ ሲኖር ሰውነታችን ዳይጀስቲቭ ሲስተማችን ጥሩ እንዲሰራ መወገድ ያለባቸውን ነገሮች እንዲያስወግድ ያግዘዋል ማለት ነው። ፋይበር ሪች የሆኑ ቬጅቴብሎችን በደንብ መመገብ። ቬጅቴብልስ የማትበሉ ከሆነ ደግሞ ያንን የሚተካ እንደ ሴሌም ሀስክ አይነት እንደነሱ አይነት ፓውደሮችን በሌላ ቪዲዮ እነሱን ምግቦችን አድርጌ አሳያችኋለሁ። እነሱን መመገብ። ሌላ ደግሞ ለዚህ የሚያግዙ ለገት የሚያግዙ ለምሳሌ አሎቬራ ጁስ በአማርኛም እንደሆነ አላውቅም። አሎቬራ ጁስ ይሄ ፀጉራችን የምንቀበው ማለት ነው። የአሎቬራ ጁስ በጣም ዴይሊ እንትናችሁ ላይ ብትጨምሩት ወይም ደግሞ በሳምንት በተወሰነ ቀን አሎቬራ ጁስ እየሰራችሁ ብትጠጡ ለአንጀታችሁ በጣም በቂ የሆነ ሰፖርት ሰጣችሁ ማለት ነው እና በጣም አንጀታችሁ ላይ የተጣበቀ የማያስፈልጉ ነገሮች ክሊንዝ አድርጎ እንዲወጣ ያደርግላችኋል። ሌላ ደግሞ የአመጋገብ ሰዓትን ቶሎ ቶሎ አለመመገብ፣ ለሰውነታችን ጊዜ መስጠት ፈጭቶ እስኪጨርስ መሀል ላይ ከ4 እስከ 6 ሰዓት ጋፕ መስጠት። ሌላው የምግብ አፈጫጨት ወይም ደግሞ ሜታቦሊዝም ሲስተማችንን ያግዝልናል ማለት ነው። እንዲሁም ደግሞ ፕሮባዮቲክስ ምግብ ያላቸው እንደ ዮገርት፣ ከፊር፣ ሌላ ፕሮባዮቲክስ ያለው ዮገርት፣ ከፊር፣ ፕሮባዮቲክስ ሰፕለመንቶች፣ ፈርመንትድ ፉድስ ፈርመንት የተደረጉ ካቤጅ፣ ቬጅቴብልስ እነሱን በደንብ ማዘውተር። ብሮኮሊ ስፕራውትስ ከቻላችሁ ቤታችሁ ስፕራውት አድርጋችሁ ወይም ደግሞ ስፕራውት የተደረገ ገዝታችሁ መመገብ ትችላላችሁ። ስለዚህ እነኚህ ሁሉ ያልኳቸው ለዳይጀሽን ሲስተም የሚያግዙ ናቸው ማለት ነው። እንዲሁም ደግሞ ሞር ፋይበር ሪች የሆኑ ሲድስ መጠቀም ትችላለችሁ። ቻያ ሲድስ አሁን በጣም ነው የሚያግዘው። ሶክ አድርጋችሁ በከፊር ወይ በዮገርት ሶክ አድርጋችሁ ቻያ ሲድ ሞርኒንግ ላይ ብትበሉ አንጀታችሁን ያለሰልሰዋል። ወዲያውም ደግሞ ወሹም እንድትሄዱ ያደርጋቸዋል። በቀን 3 ጊዜ የሚበላ ሰው ቢያንስ ሚኒመም 2 ወይ አንዴ ሽንት ቤት መሄድ አለበት። አለዚያ ግን ኮንስፔት ካደረገ ሽንት ቤት የማይሄድ ከሆነ እንደው በቃ አልሄድም ከተባለ አንዴ ግዴታ ነው። ግን ሄልዚ የሆነ 2 ነው የሚባለው። እንደዛ የማይሄድ ከሆነ በ2 በ3 ቀን ሽንት ቤት የምትሄዱ ከሆነ ወይም የማስወገድ እንትናችሁ በጣም ዝቅተኛ ከሆነ ግን የምትመገቡት ብዙ ከሆነ አንጀታችሁ እዛው በቃ ይጨናነቃል። መውጣት ያለበት ሳይወጣ በላዩ ስትበሉ እዛው ይሆናል። ያ በሚገርማችሁ ሁኔታ ሆስፒታል በኢመርጀንሲ ገብቶ በሰርጀሪ እስኪወጣላቸው ድረስ ደረጃ የደረሱ ሰዎች አሉ እና ያን ያህል ደረጃ ይደረሳል እላችሁ ነው ሳታውቁት ብዙ ቀን። ሌላ ደግሞ በአጥጋቢ ሁኔታ የማይወጣ ከሆነ ሽንት ቤት ስትቀመጡ በአጥጋቢ ሁኔታ የማይወጣ አሁን ለምሳሌ ብሎክ ይሆንና ግን ትንሽዬ ፍሉድ ወይ ደግሞ ትንሽዬ ነገር ብቻ እየወጣ ግን ስቲል ሆዳችሁ ይታወቃችኋል፣ ሪሊፍ አላገኛችሁም። እንደሱ ከሆነም ብዙ ጊዜ ቆይና እስከ አንጀት እስከ መቀለድ ድረስ ያደርሳል እና ብዙ ይሄ የአንጀታችን ጤናማ አወጋገድ ሆርሞን ባላንሳችን ላይ ተጽዕኖ አለው። ኦቨርኦል ጤናችን ላይ ተጽዕኖ አለው። የገት ሊኬጅ ከገጠመን ወይም ደግሞ የመቀደድ ከገጠመን እነዛ ከምግብ ውስጥ የሚወጡ ቆሻሻዎች ምኖች ወደ ብለድ ስትሪማችን ይገባሉ። ብዙ አይነት ፕሮብለም ሰውነታችን ላይ ይፈጥራል ማለት ነው እና ያ እንዳይሆን ኮለን ካንሰርን ፕሪቨንት ለማድረግ ቀድሞ ለመከላከል እንዲሁም ደግሞ የሆርሞን ባላንስን ለማድረግ የተለያዩ ነገሮች እነኝን የጤናን ለመጠበቅ የሚጀምረው ከአንጀታችን ነው ማለት ነው እና አንጀታችንን ደግሞ ጤናማ የምናደርግበት አሁን የነገርኳችሁን ነገሮች ጠቅላላ ተግባራዊ ካደረጋችሁ ውሃ ከመጠጣት ቀጥሎ ኤክሰርሳይዝ ማድረግ ከዛ አመጋገባችሁ ላይ መጨመር ያለባችሁን ፋይበሮች ብትጠቀሙ ሞር አሪፍ ነው። እዚህ ጋር የረሳሁት ሌላ ደግሞ ምልክት ሲያሳያችሁ ሰውነታችሁ ወደ ሽንት ቤት እንድትሄዱ ምልክት ሲያሳያችሁ ለዛ ነገር ታዛዡ ነው። አለዚያ ግን ቆይ ይሄን ጨርሼ ቆይ ይሄንን ብላችሁ ሆልድ ስታደርጉት ቀጥሎ ያንን ሲስተም ችግር ይፈጥርባችኋል ማለት ነው። ስለዚህ አንደኛው ሌላ የረሳሁት ይሄንን ነው። ቴንኪዩ። ሰብስክራይብ አድርጉ፣ ፋሚሊ ሆኑ።
አመሰግናለሁ። ባይ